እንዴ እንዴት ሊገናኙ ቻሉ? ሰደበችኝ ብሎ አልነገረኝም እንዴ ይሄ ውሻ? የኔ ፍቅር ወይ መጀመሪያ ስቀርብክ እንደዛ አይነት ሰው አልመሰልከኝም ነበር። እና እንዴት አይነት ሰው ነበር የመሰልኩሽ? የማይገባክን ስቦ የሰጡክ። አንተን በማግኘቴ በጣም ደስተኛ ነኝ። እኔም አንቺን በማግኘቴ በጣም ደስተኛ ነኝ። ጊዜ ሳንፈጅ መጋባት አለብን። የምርክን ነው? ደስ ይለኛል። በአጭር ጊዜ ውስጥ ፍቅራችሁ በጣም ያስቀናል። ግን አንቺ ሌላ ሰው መሆን አትችይም። የኔ ብቻ መለያየት ያለባችሁ ሰዓት ነው። ይበቃችኋል። ዜድ እናት ታማ ሆስፒታል ገብታለች። ስልክ ቢደወል አይሰራም። ምን ሆና ነው? ነፍስ ድረስላትን የሷን ይዤ እመጣለሁ። ሂድ እንጂ። ያስ የኔ ቆንጆ አንቺን አግኝቼ የማወራበትን እድል እኮ ነው ያጣሁት። ምን ያምካል እንዴ? ጓደኛ ፍቅረኛ እኮ ነኝ። እባክሽ እሱን ተይው። ይሄ ለራሱ መኖር አልጀመረም። ከድሃ ጋር ምን ትሰሪያለሽ? እኔ ያለሁልሽ። ስለሱ አንተን አያገባክም። ገንዘብክን ከፈለክ ቅቅለ መብላት ትችላለህ። ገንዘብ ፍቅርን አይገዛም። እሺ ሄሎ እኔ ልጅ ወይዬማ፣ እስኪ ቡና ገዝታ። ያመመሽ መስሎኝ ነበር እኮ። ኧረ ደህና ነኝ እኔ። እሺ ገዝቼ እመጣለሁ። ወይኔ ጓደኛዬ፣ ድሮም ደሃ ነህ ለአንተ አትሆንም ስትለኝ አንተ መጠርጠር ነበረብኝ። የኔ ፍቅር እንኳን መጣክልኝ። እያስቸገረኝ ነበር። ውሸቷን ነው። ሴት ታምናለህ? የጓደኝነትን ጥግ ማየት ከሚገባኝ በላይ አይቻለሁ። የሷስ ይሁን ግን በእናቴ የማይቀለድ ቀልድ ነው የቀለድከው። ሁለተኛ አይንም ማየት አልፈልግም። የፈጠነ ከዚህ ጥፋልኝ። አዎ ልክ ነው። ከህይወታችን ውጣልን፣ አንፈልግህም። የኔ ፍቅር በጣም ይቅርታ፣ በእኔ የተነሳ አስጨነኩሽ አይደል? እባክህ ተወው እሱን። ከህይወታችን አንድ ያስወጥተነዋል። ለሽምግልናው ብትጨነቅ አይሻልም?